ሰላም እንዴት ናችሁ? ወደ ዚቱ ቻናል ተከታታዮች ዛሬ ደግሞ ይዤላችሁ የመጣሁት ላፕቶፕ ወይም ኮምፒውተር ስንገዛ የምናደርጋቸው ጥንቃቄዎች ወይም ደግሞ ማየት ያለብን ነገሮች ነው። በመጀመሪያ ደረጃ ፕሮሰሰሩ ማየት አለብን። ሲፒዩ ወይም ሲፒዩ ማለት የኮምፒውተር የአእምሮ ነው እና ይህንን ስናይ ቢያንስ ኢንቴል ኮር i5 ወይም ከዛ በላይ መሆን ይኖርበታል ማለት ነው። ሁለተኛ ራም ወይም ሚሞሪ ቢያንስ 12 ጂቢ ሊሆን ይመከራል። ከዛም በላይ መጠቀም ይቻላል። 12 ጂቢ ለትልልቅ ስራዎች፣ ከዛም በላይ 32 ጂቢ፣ 8 ጂቢ፣ 4 ጂቢ መጠቀም እንችላለን። ነገር ግን ይሄ ዴይ ቱ ዴይ የጽሁፍ ወይም ደግሞ ትምህርታዊ ነገሮች ምንጠቀም ከሆነ ይቻላል፣ እሱ መጠቀም እንችላለን። ሶስተኛ ስቶሬጅ ማየት ይኖርብናል። ስቶሬጅ ኤስኤስዲ ሃርድ ዲስክ ብንጠቀም ጥሩ ነው። ኤስኤስዲ እና ኤችዲ ያለ ኤችዲ እንትን ነው እሱ። ኤስኤስዲ ቢሆን ይመረጣል ለፍጥነቱ፣ በሁሉም ነገር አንጻር ኤስኤስዲ ብንጠቀም ተመራጭ ነው። አራተኛ ግራፊክስ ካርድ ለዴሊ ለጽሁፍ ለትምህርታዊ ነገሮች የምንጠቀም ከሆነ የራሱ ሲፒዩ ላይ ያለው ግራፊክስ ካርድ ብንጠቀም ይሻላል። ነገር ግን ለቪዲዮ ኤዲቲንግ እና ለካፕከት እና ለጌም ከሆነ ኤክስተርናል ግራፊክስ ካርድ መጠቀም ይኖርብናል ማለት ነው። አምስተኛው ማየት ያለብን ባትሪ ነው። ባትሪ ለላፕቶፕ ቢያንስ ከ6 እስከ 8 ሰዓት የሚቆይ ቢሆን ይመረጣል። እነኚህ ነገሮች አይታችሁ ብትገዙ ይሻላል የሚለው ሰጀስት አድርጌያችኋለሁ ማለት ነው። ስለተከታተላችሁ አመሰግናለሁ። በሌላ ቪዲዮ ደግሞ እንገናኛለን። ቻው።